አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው አርቲስት ሰማኸኝ ብለው ከተናገራቸውና ከሚስታወስባቸው አንድ ነው። የተወዳጁ ድምጻዊ ሰማኸኝ ህልፈት መላውን የሀገራችንን ህዝብና የኪነ ጥበብ አፍቃሪያን በከባድ ሀዘን ውስጥ ጥሏል። ድምጻዊው ከመሞቱ ጥቂት ቀደም ብሎ በነበረው የክብደት መቀነስ ፈታኝ ጉዞ ላይ በ7 ሳምንታት የህክምና ክትትል ብቻ 10 ኪሎ መቀነስ መቻሉን በከፍተኛ ተነሳሽነትና ደስታ ገልጾ ነበር። በወቅቱም ህክምናውን በቅርበት ለሚከታተሉት ባለሙያዎች ያለውን ጥልቅ ምስጋና እያቀረበ ለተመልካቾቹም ጥረቴን አበረታቱኝ እወዳችኋለሁ በማለት ያሳየው የቀረቤታና የትህትና መንፈስ የብዙዎችን ልብ የነካ ነበር። ይሁንና ገና ብዙ የጥበብ ስራዎችን ያበረክታል ተብሎ የሚጠበቅበትና ይህን የመሰለ መልካም የጤና ለውጥ እያሳየ በነበረበት ወቅት በድንገት መለየቱ ሐዘኑን እጅግ መራራ የማይታመን አድርጎታል። ለሀገራችን የባህልና የዘመናዊ ሙዚቃ እድገት ያበረከተው ውብ አሻራና ያሳየን መልካም ስብዕና ሁልጊዜም በኢትዮጵያውያን ልብ ውስጥ ክብር ሲታወስ ይኖራል። በዚህ ምክንያት አዲስ አበባ በሀገራችን የባህል ሙዚቃ ዘርፍ ታዋቂነትን ያተረፈውና በብዙሃን ዘንድ ስሜ ባላገሩ እየተባለ በሚጠራው ተወዳጁ ድምጻዊ ሰማኸኝ በለው ህልፈት የተሰማው ጥልቅ ሀዘን ኢትዮጵያ ሙሉ እየገለጸ ይገኛል። ባደረበት ድንገተኛ ህመም ምክንያት በህክምና ሲረዳ የቆየው ድምጻዊው በተወለደው በዛሬው ዕለት ሰኔ 8 ቀን 2018 ዓ.ም በተደረገለት የህክምና ክትትል ህይወቱ ማለፉን የቅርብ ቤተሰቦችን አረጋግጠዋል። ሆኖም ግን የኢትዮጵያ ባህል ወግና ታሪክ የሚያንጸባርቁ በርካታ የሙዚቃ ስራዎች ለአድማጮች ያበረከተው ድምጻዊ ሰማኸኝ በለው በሙዚቃው ኢንዱስትሪ ውስጥ የራሱን ደማቅ አሻራ ጥሎ ማለፉ የቻለ ከያኒ ነበር። ድምጻዊ ሰማኸኝ በለው ባለትዳርና የአራት ልጆች አባት እንደነበርም ከቤተሰቦቹ የተገኘ መረጃ ያመለክታል። በልዩ የሙዚቃ ተሰጥኦ በደማቅ ፈገግታውና በሰዎች ልብ ውስጥ የማይረሳ አሻራ በማኖሩ የሚታወቀው ድምጻዊ ሰማኸኝ በለው ከዚህ ዓለም መለየቱ የሙዚቃውን ዓለምና ወዳጆችን በከባድ ሀዘን ውስጥ የከተተ አሳዛኝ ዜና ሆኗል። እርሱ ድምጹን ብቻ ሳይሆን መንፈሱንም ለጥበብ የሰጠ ባለተሰጥኦ አርቲስት ነበር። ስለዚህም ስራዎቹ ከትውልድ ትውልድ ሲተላለፍ ስሙ ሁሌም በክብር ይጠራል። ለቤተሰቦቹ ለወዳጆቹና በዓለም ዙሪያ ለሚገኙ አድናቂዎቹ ሁሉ ጥልቅ ሀዘናችን እየገለጽን ፈጣሪ ቤተሰቡን መጽናናትን ብርታትን ይሰጥ ዘንድ ለእርሱ ዘላለማዊ ሰላም እረፍት ያድርግለት ዘንድ እንመኛለን። በዚህ አኳያ ደግሞ አንዳንድ ሰዎች ደግሞ በተለይ ሰማኸኝ በለው ያረፈበትን በተለይ ስፖርት የጀመረበትን አካሄድ ጥሩ አይደለም እየተባለ ነው። ምክንያቱ እሱ በነበረበት ክብደትና በስፖርቱ እንዲሰራበት የታዘዘው ነገር አልተመጣጠነም እያል ነው። ዶክተሩ ለዚህ ተጠያቂ ማድረጋቸው ተገቢ ነው። ራሳቸው የሚውቀሱ ወይም ደግሞ ይህ እውነት ነው ወይ ሐሰት ነው በራሳቸው ይመርምሩ። ምክንያቱም ደግሞ ሰማኸኝ በለው ኪሎ በጣም እጅግ ጨምሮ ነበር። በአንድ ጊዜ 10 ኪሎ ቀንሻለሁ ሲል 10 ኪሎ ለመቀነስ የሄደበትን መንገድ በጣም አስከፊና አስቸጋሪ ነበር ይላሉ። ምክንያቱም 10 ኪሎ ለመቀነስ ሲል የሰራው ስራ በዶክተርም የተሰጠው ትዕዛዝ ልክ አልነበረም የተባለ ነው። ምክንያቱ ቀስ በቀስ እያለ ሁሉም ነገር መስተካከል ይችል ነበር። ሁሌ ባንዲ ለማድረግ የሄደው ግን ለዚህ ዳርጎታል ያል ነው። ምክንያቱ ዶክተርም ቢሆን ይህ ስፖርት ላንተ ሊጎዳ ይችላል ባይሆንም ግን ቀስ በቀስ መስራት አለብህ ብሎ መምከር ሲገባው ስፖርት ቀጥልበት አይዞህ 10 ኪሎ መቀነስ በሚቀጥለው ደግሞ 20 መቀነስ አለብህ ሲል ያበረታታው ዶክተሩ አሁን ግን ሰማኸኝ በለው ይህን ድካም መቋቋም አልቻለም የተባለ ነው። በዚህ ምክንያት ደግሞ ስፖርት በመጠን ቢሆን ደግሞ አሰማሪ ሆኗል። ስለዚህ የሰማኸኝ በለው ህልፈት ደግሞ መላው ኢትዮጵያው ደግሞ ኢትዮጵያ ብቻ ሳይሆን ከጎረቤት ሀገር ከኤርትራም ጀምሮ ይህ ባለልዩ የሙዚቃ ተሰጥኦ በደማቅ ፈገግታው እናስታውሰዋለን። በሰዎች ልብ ውስጥ የማይረሳ አሻራ በማኖሩ የሚታወቀው ድምጻዊ ሰማኸኝ በለው ከዚህ ዓለም መለየቱ የሁላችንም የኤርትራውያን ቢሆንም እንኳን ቀልብ ስቧል ብሏል። ምክንያቱም እኛም ከድሮ እንወደው ነበር። ወዳጆቹን በከባድ ሀዘን ውስጥ የከተተ አሳዛኝ ዜናም ነው ብሏል። እርሱ ድምጻም ብቻ ሳይሆን መንፈሱም ለጥበብ የተሰጠ ባለተሰጥኦ ከሀገር ተሻግሮ ከወን ተሻግሮ የሚሄድም የሚሻገርም ድምጽና የሙዚቃ ፍቅር ነበረው ይላሉ።
ሆኖም ግን ሁሉ ከእግዚአብሔር ወደ እግዚአብሔር ነውና በሆነው ሁሉ ግን እግዚአብሔር መውቀስ አይቻልም። ላደረገው ላለመሸነፍ ባለው በሕክምና ሲረዳ መቆየቱን ብቻ ሳይሆን ደግሞ የራሱን በማደርገው ትግል ደግሞ ለብዙዎች አርአያ ሆኖናል። ይህ የሆነው ግን ባደረበት የድንገተኛ ህመም ምክንያት በሕክምና ሲረዳ እንደቆየ ድምፃዊው በተወለደው በዛሬው ዕለት ማለት ነው ሰኔ 8 ቀን 2018 ዓ.ም በተደረገለት ወይም ሲደረግለት የነበረው የሕክምና ህይወቱን ማለፉን የቅርብ ቤተሰቦች አረጋግጠዋል። አንዳንዶቹ ህይወቱን ያለፈው በስፖርቱ ላይ ነው ሲሉ፣ ይህ ግን ከእውነት የራቀ ነው። እሱ ህይወቱን ያለፈው ክትትል ሲያደርግበት በነበረው ሆስፒታል መሆኑም ደግሞ ቤተሰቦቹ አረጋግጠዋል ሲል ፋና ብሮድካስቲንግ ዘግቧል ማለት ነው። የኢትዮጵያ ባህል ወግና ታሪክ የሚያንጸባርቁ በርካታ የሙዚቃ ስራዎችን ለአድማጮች አበረከተው ድምፃዊ ሰማኸኝ በለው በሙዚቃው ኢንዱስትሪ ውስጥ የራሱን ደማቅ አሻራ ጥሎ ማለፉን ብቻ የቻለ ከያኒ ነው። ድምፃዊ ሰማኸኝ በለው ባለትዳርና 4 ልጆች አባት እንደሆነም ቀድመም ነግሮታል። ለወዳጅ ዘመዶቹ እንዲሁም ለመላው የኪነ ጥበብ አድናቂዎች በሙሉ መጽናናትና ብርታትን እንመኛለን። ፈጣሪ ነፍሱን በገነት ያኑራት።